ሰላም ጤና ይስጥልን። እንኳን ደህና መጣችሁ። በዚህ ቻናል የተለያዩ አስተማሪ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ዛሬ የእድገትና የአስተዳደግ ልክ አመልካቾች ወይንም ዲቨሎፕመንታል ማይልስቶንስ 6 ወር የሆናቸው ልጆች ያሳያሉ የሚለውን እንመለከታለን። ካሁን በፊት የ2 ወርና የ4 ወር የእድገትና የአስተዳደግ ልክ አመልካቾችን አይተናል። ያልተመለከታችሁ ወይንም ያላያችሁት ካላችሁ ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ እንድትመለከቱ ጋብዛችኋለሁ። አመሰግናለሁ። ያው በመጀመሪያ እኔ የ3 ልጆች እናት በሙያዬ ደግሞ ነርስ ነኝ እና ከሙያዬና ከእናትነት ሁለቱም መሰረት ያደረገ ነው ማለት ነው ይህን ቪዲዮ ሳዘጋጅላችሁ። እሺ ዛሬ የ6 ወር የሞላቸው ልጆች የሚያሳያቸውን የእድገትና የአስተዳደግ ልኬቶችን እናያለን። ባለፈው እንዳየነው የእድገትና የአስተዳደግ ልክ አመልካቾች ወይንም ዲቨሎፕመንታል ማይልስቶንስ ማለት አንድ ልጅ በየወቅቶቹ ወይም በየጊዜው የሚያሳየው የእድገት ልኬት አብዛኞቹ ልጆች የሚያሳዩት ማለት ነው። የሆነ እድሜ ላይ ሁሉም ላይ ሆኑ ይችላሉ። አቨሬጅ የሆኑት ልጆች ተመሳሳይ የሆነ ማህበራዊ እድገታቸው ላይ፣ ንግግር እድገታቸው ላይ፣ የእውቀት ወይንም የእውቀት እድገትና የአካላዊ እድገታቸው ብለን ከፋፍለን እነዚህ ልኬታዎችን ላይ የሚያሳያቸውን እድገቶች ነው የምንመለከተው ማለት ነው። እሺ 6 ወር የሞላቸው ህጻናት ብዙ ህጻናት እነዚህ ምልክቶችን ያሳያሉ ማለት ነው። ከፋፍለን ነው የምንመለከተው። አንደኛ ማህበራዊ እድገት ላይ የመጀመሪያ የሚያሳዩት ነገር የለመዷቸውን የሰዎች ፊት ወይ የሚንከባከቧቸውን ሰዎች ያውቃሉ እና እንግዳ የሆነ ነገር ሲመጣ መለየት ይጀምራሉ ማለት ነው። እንግዶች ሰዎች ሊመጡ ይችላሉ። እነሱን መለየትና በትኩረት የማየት ነገር ይኖራል። ሁለተኛ ነገር መጫወት የሚወዱበት እድሜ ነው ማለት ሌላ ጊዜ ብቻቸውን ሊጫወቱ ይችላሉ እና በዚህ እድሜ ከሰዎች ጋር መጫወት የገባቸው የሚመስል ያህል ከሰዎች ጋር መጫወት ይወዳሉ። በተለይ ደግሞ ከቤተሰብ ጋር መጫወት ይፈልጋሉ ማለት ነው። ሌላው ነገር የሰዎችን ስሜት መረዳት ይጀምራሉ። ለምሳሌ ስንስቅ ወይም ስንቆጣቸው ሊሆን ይችላል። ወይ አልበለማ ያው መቆጣት እንኳን የለብንም በዚህ እድሜ፣ ግን ስንስቅላቸው ወይንም የሆነ ስናጫወታቸው እኛን ስሜት ማወቅ የሚጀምሩበት ጊዜ ነው ማለት ነው። ሌላው ደግሞ የራሳቸውን በመስታወት ሲያዩ በቃ ማየት የሚፈልጉበት በሚያሳይ የበር መስታወት ሊሆን ይችላል ወይንም የጠረጴዛ ሊሆን ይችላል። የሆነ ሲያዩ ራሳቸውን ማየት በቃ ደጋግማ ማየት የሚፈልጉበት እድሜ ነው ማለት ነው። ሌላ ሁለተኛው ነገር የንግግር እድገታቸው ደግሞ ምን ይመስላል የሚለውን ስናይ ድምጽ ሲሰሙ እነሱም ድምጽ ማሰማት ይጀምራሉ። ያኛ ያለውን ላይሆን ይችላል፣ ግን የሆነ ያጫወትናቸው የሆነ ድምጽ ስናሰማ እነሱም በራሳቸው የሆነ ድምጽ ማሰማት ይጀምራሉ። ሁለተኛው ደግሞ ስማቸውን ስንጠራ ስማቸውን የማወቅ የመዞር ነገር የሚያሳያሉ ማለት ነው በዚህ ጊዜ። ሌላው ደግሞ እየተጫወቱ ሊሆን ይችላል፣ በቃ ደስ ሲላቸው ድምጾችን ማሰማት ይጀምራሉ። በራሳቸው ደግሞ የሆኑ ድምጾችን ያሰማሉ ማለት ነው። ሶስተኛ የምናየው ነገር የእውቀት እድገታቸው ነው። የእውቀት እድገታቸው ደግሞ ምንድነው? መመልከት ይጀምራሉ። አጠገባቸው ያለውን ነገር መጫወቻ ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ፣ መመልከት የሚጀምሩበት እድሜ ነው ይህ እድሜ። ሌላው ደግሞ የሚያሳዩት የእውቀት እድገት በሚለው ልኬታ ስር አጠገባቸው ያለውን ነገር መጫወቻ ሊሆን ይችላል፣ እጃቸውንም ሊሆን ይችላል፣ ሁሉን ያገኙትን ነገር ወደ አፍ የሚያስገቡበትም ሌላው እድሜ ነው ማለት ነው። ሌላው እርቆ የተቀመጠ ነገር ላይ ለመድረስ የመንጠራራት የመፈለግ ነገርም ያሳያሉ በዚህ እድሜ ማለት ነው እሱ ጋር ለመድረስ። ሌላው አካላዊ እድገት በሚለው ደግሞ መገለባበጥ ይጀምራሉ። በሆዳቸው ተኝቶ ከሆነ ወደ ጀርባቸው፣ ከጀርባቸው ከሆነ በሆዳቸው መገለባበጥ የሚጀምሩበት ጊዜ ነው። ሌላው ደግሞ ያለ ድጋፍ ራሳቸውን ችለው ቁጭ ማለት ይጀምራሉ ማለት ነው። ሌላው በእግራቸውን እጃቸውን ይዘን ደገፍ አድርገን ስናቆማቸው ይሄ ቀጥ ብሎ ክብደታቸውን እግራቸው ላይ የመቆጣጠር ነገር ያሳያሉ ማለት ነው በዚህ ጊዜ። ሌላው ደግሞ ወደፊት ሳይሆን አንዳንዴ ወደ ኋላ የመሳብ ነገር በሆዳቸውም ሆነው ወይም በጀርባቸውም ሆነው ሊሆን ይችላል። ወደፊት ሳይሆን ወደ ኋላ የመሳብ ነገር
እንዲህ ሲንከባለሉ ወደ ኋላ የመሳብ ነገር ይኖራቸዋል ማለት ነው። ይቅርታ። 6 ወር የ6 ወር ልጆቻችን ደግሞ እኛ ወላጆች እንዴት ነው የምናግዛቸው? ይህ ከላይ ያስቀመጥናቸው የልኬታዎች የእድገትና ያስተዳደግ ልክ አመልካች ብለን ያስቀመጥናቸውን እንዲያሟሉልን እኛ ደግሞ ምን ማድረግ አለብን? እንዴት እናግዛቸዋለን የሚለውን ለመመልከት ያህል የመጀመሪያው ነገር ፍራሽ ላይ መቼም ብዙ ጊዜ በዚህ ሰዓት መገለባበጥ የሚጀምሩበት ጊዜ ስለሆነ ፍራሽ ነው ብዙዎቻችን የምንጠቀመው። ፍራሽ ላይ ወይም ምንጣፍ ላይ መሬት ያስቀምጠናቸው በደንብ ማጫወት ይኖርብናል ማለት ነው። በየቀኑ አጠገባቸው ሆነን ልናግዛቸው ልናጫወታቸው ያስፈልጋል ማለት ነው። ሁለተኛ ነገር ስሜታቸውን መለየት ያስፈልጋል። መች ነው ደስተኛ የሚሆነው? ለምሳሌ እያጫወት ነው ደስተኛ የሚሆን ከሆነ የተደሰተ ከሆነ ያለው በዛው መቀጠል፣ ወይንም እንቅልፉ መጥቶ የተነጫነጨ ወይ እርቦት ሊሆን ይችላል ደግሞ ማልቀስ ወይ መነጫነጭ አይነት ነገሮችን ደግሞ ስናይ ያን ነገር አቁመን የሚፈልገውን ነገር ለማድረግ መሞከር፣ እንቅልፉ ከመጣ ማስተኘት፣ ከራበው ማብላት ማለት ነውና እሱን ነገር ማንበብና መለየት ያስፈልጋል። ሌላው ደግሞ እነሱ ሲስቁ እየሳቅን ድምጽ ሲያሰሙ እኛም ድምጽ እያሰማን ማጫወት መቻል አለብን ማለት ነው። ወይንም ለሚንከባከባቸው ሰው እንደዛ እንዲያደርግ መናገር መቻል አለብን። ሌላው ደግሞ መጫወቻዎችን እየሰጠናቸው በእጃቸው እነሱ ደግሞ ሲሰጡን እየተቀበልን ይሄ ምንድነው የሚባለው የመቀባበል አይነት ነገሮች እንዲለምዱ በስነ ስርዓት እጃቸውን ከአእምሯቸው ጋር እኩል መጠቀም ይጀምራሉ ማለት ነው። እኛ እየሰጠናቸው አሁን መቀበል አለብኝ ብሎ አስቦ ይቀበላል ማለት ነው። ስለዚህ እንደዚህ እያደረግን ማጫወት ይኖርብናል። ሌላው ደግሞ አዳዲስ ነገሮችን እየሰጠናቸው ለምንሰጣቸው ነገር አያውቁም ወይንም አይሰሙም ብለን መተው የለብንም። ዝም ብለን መስጠት ሳይሆን ለምሳሌ ኳስ ስንሰጠው ኳስ ብለን በጨዋታ መልክ እያደረግን ስሙን እየጠራን ብናደርገው ጥሩ ነው። ሌሎች ደግሞ ስዕሎች ሊሆኑ ይችላሉ። ከለርፉል የሆኑ ነገሮችን ደግሞ ማሳየት። ሌላ ማድረግ ያለብን ነገር ደግሞ ምንድነው? መጫወቻዎችን እናስቀምጥላቸውና በሆዳቸው ወይንም በጀርባቸው አስቀምጠን መጫወቾቹ ጋር እንዲደርሱ ለመድረስ እንዲሞክሩ መሳብ እንዲጀምሩ ማድረግ ያለብን ጊዜ ነው። ለምሳሌ በጀርባቸው ተኝተው ከሆነ አሻንጉሊት ሊሆን ይችላል፣ ሌሎች መጫወቻዎችን እያሳየናቸው አጠገባቸው አስቀምጠንላቸው እዛ ጋር ለመድረስ መሞከር መቻል አለባቸው። በጀርባቸው ተኝተው ከሆነ ደግሞ ለምሳሌ የሚንቀሳቀሱ ነገሮችን እያሳየናቸው እጃቸውንም ወደ ላይ ጠራርተው ለመያዝ መሞከር እንዲችሉ ማድረግ መቻል አለብን ማለት ነው። ሌላው በመጨረሻ የምናየው ነገር ደግሞ እነዚህ ያስቀመጥናቸው ብዙ ህጻናት በተመሳሳይ እድሜ የሚያሳዩቸው የእድገት አመልካቾች ወይም ልኬታዎች ብለን አይተናል ከላይ። እነዚህን ደግሞ አላሟሉም ብለን የምናስበውና ወደ ሕክምና ደግሞ መሄድ አለብን ወይም ወደ ሐኪሞቻችን ማሳየት አለብን ብለን ደግሞ የምናስበው መች ነው የሚለውን ነገር ስንመለከት ከላይ ያስቀመጥናቸውን ነገሮች በአጠቃላይ የማያደርጉ ከሆነ ግን እንዲሁ በዝርዝር ለመመልከት ደግሞ ለምሳሌ መጫወቻ ወይንም እቃ አጠገባቸው አስቀምጠን ቅድም እንዳልነው እሱን ለመያዝ መሞከር ወይንም መሳብ መቻል አለባቸው። እሱ የማያደርጉ ከሆነ አንደኛው ማየት ያለብን ነገር ነው ማለት ነው። ሌላው ደግሞ የሚንከባከባቸው ሰው ወይንም ቤተሰብን ምንም አይነት ስሜት የማያሳዩ ከሆነ ወይንም የማይስቁ ስናጫውታቸው የማይስቁ ወይንም ደግሞ ምንም አይነት ስሜት የማናይባቸው ለምሳሌ አንዳንዴ የሚንከባከበው ነው የለመደውን ሰው ሲያይ ወይም ትቶት ሲሄድ የማልቀስ ነገር ይኖራል። ሲያይ ደግሞ ሲያጫውቱት ደግሞ የመሳቅ ነገር ይኖራል። እና እሱን ስሜት ከሌላቸው ምንም አይነት ስሜት ከሌላቸው እሱን ብናማክር ጥሩ ነው። ሌላ ድምጽ ሲሰሙ የማይዞሩ ከሆነ ድምጽ ወደ ሰሙበት አቅጣጫ ይሄን ካሁን በፊትም ደጋግመን ብለናል ባለፉት የእድገት እንትኖችም ላይ እዚህም ላይ ቢሆን ድምጽ ሰምተው ወደ ሰሙበት ድምጽ መዞር ወይንም ድምጹን ማየት መቻል አለባቸው። ወደ ሰሙበት አቅጣጫ ዞሮ ማየት መቻል አለባቸው። ይሄን የማያደርጉ ከሆነ ሌላው ደግሞ መጫወቻ እንዳልነው ቅድም እንዳልነው መጫወቻ ሊሆን ይችላል፣ እጃቸው ሊሆን ይችላል፣ ያገኙትን ነገር ወደ አፍ ያው ማድረግ አለባቸው። የማያደርጉም ከሆነ እሱም አንደኛው ነገር ነው። ስለዚህ እነዚህ ነገሮች ዛሬ 6 ወር የሞላቸው ልጆች ምን ያሳያሉ? እኛ ምን ማድረግ አለብን?
መች ደግሞ ወደ ሕክምና ወይንም ለሐኪም ማማከር አለብን የሚሉትን ነገሮች አይተናል ማለት ነው። እንደ ተጠቀማችሁበት ተስፋ አደርጋለሁ። በሚቀጥለው ደግሞ 9 ወር እያልን በቀጣይ እድሜ የሚያሳዩቸውን የእድገት ልኬታዎች አብረን ለማየት እንሞክራለሁ። በሚቀጥለው ቪዲዮ እስከምንገናኝ ስለ ጊዜያችሁ በጣም አመሰግናለሁ። ባይ ባይ። ቻው